ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች የዛሬ ረቡዕ ሚያዝያ 14 2018 ዓ.ም ዓለም አቀፍ ዜናዎችን ይዤላችሁ ቀርብ ያለው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በሆርሙዝ የባህር መስመር ላይ በደረሰ ተኩስ ሶስተኛው መርከብ መመታቷ ተሰምቷል። የዓለም የነዳጅ ንግድም ስጋት ላይ ወድቋል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን የተኩስ አቁም ስምምነት አራዘሙ። እገዳው ለኢራን በቀን ግማሽ ሚሊዮን ዶላር ኪሳራ እያስከተለው ነውም ብለዋል። ኢራን የአሜሪካን የባህር ላይ እርምጃ የውንብድና ተግባር ስትል ገልጻለች። የሆርሙዝ መስመርንም በድጋሚ ዘግተዋለች። ወደ ዝርዝር ዘገባዎቹ አልፋለሁ፣ አብረን እንከታተለው። A ceasefire may be in place, but in the Strait of Hormuz, the confrontation continues. ወደ መጀመሪያው ዘገባችን ስናልፍ በዓለም ላይ እጅግ በተጨናነቀው የነዳጅ ማጓጓዣ መስመር በሆርሙዝ ወሽመጥ ላይ ያለው ውጥረት ዛሬም ወደ አዲስ ምዕራፍ ተሸጋግሯል። ዛሬ ማለዳ አንድ የንግድ መርከብ በታጠቁ ኃይሎች በተከፈተ ተኩስ መመታቱ ታውቋል። ይህም በሳምንት ውስጥ የተመታው ሶስተኛው መርከብ ያደርገዋል። የካቲት 21 ቀን አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙ በኋላ ቴህራን መስመሩን ለትራፊክ ዝግ በማድረጓ የዓለም የነዳጅ ዋጋ መናር ጀምሯል። ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል ገጻቸው ላይ በሰጡት መግለጫ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ውጤት እያመጣ መሆኑን ተናግረዋል። ትራምፕ እንዳሉት ከሆነ ይህ እገዳ ኢራን በቀን 500 ሚሊዮን ዶላር የነዳጅ ገቢ እንድታጣ እያደረጋት ነው። ፕሬዝዳንቱ አክለውም ጦርነቱን በከፍተኛ ደረጃ እያሸነፍን ነው፣ ቴህራን ለድርድር እስካልቀረበች ድረስ ግን እገዳው አይነሳም ብለዋል። ይሁን እንጂ ውይይቱ እንዲቀጥል ሲሉ የተኩስ አቁም ስምምነቱን ለጥቂት ቀናት ማራዘማቸውን ነው የገለጹት። በአንጻሩ ቴህራን የአሜሪካንን እርምጃ በጥብቅ ተቃውመዋለች። በከፍተኛ የኢራን ሕግ አውጪ ኢብራሂም አዚዝ ለቢቢሲ በሰጡት ቃለ ምልልስ ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር ለድርድር እንደማታቀርብ ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በበኩላቸው አሜሪካ በኢንዶ ፓሲፊክ ቀጠና የኢራንን መርከቦች በኃይል መቆጣጠሯን የባህር ላይ ውንብድናና የጥቃት እርምጃ ሲሉ ፈርጀውታል። ኢራን ባለፈው ሳምንት መስመሩን ለንግድ መርከቦች በከፊል ከፍታ የነበረ ቢሆንም አሜሪካ እገዳውን እንደማታነሳ ማረጋገጫ ከሰጠች በኋላ መስመሩን በድጋሚ ለትራፊክ ዝግ አድርገዋለች። በመካከለኛው ምስራቅ ያለው ግጭት በሩቅ ምስራቅ በሚገኙ ኢንዱስትሪዎች ላይም ከፍተኛ ተጽዕኖ ማሳደር ጀምሯል። በህንድ ጉጅራት የሚገኝ የሴራሚክ ማምረቻ ማዕከል የነዳጅና የጋዝ እጥረት ስለገጠመው በሺዎች የሚቆጠሩ ሰራተኞችን ከስራ ለመቀነስ ተገዷል። ወደ ሌሎች ዜናዎች ስናልፍ በሊባኖስ በኩል ያለው የተኩስ አቁም ስምምነት በድጋሚ እየተጣሰ ይገኛል። ዛሬ በእስራኤል ሰው አልባ አውሮፕላን በቤቃ ሸለቆ በተፈጸመ ጥቃት 2 ሰዎች ተገድለዋል። ሁለቱም ወገኖች ስምምነቱን በመጣስ እርስ በእርስ እየተካሰሱ ይገኛሉ። በሌላ ዜና ከሩሲያ ጋር ወደ ጦርነት ከገባች ከ4 ዓመት በላይ ያስቆጠረችው ዩክሬን የ106 ቢሊዮን ዶላር ብድር ከአውሮፓ ህብረት ተፈቅዶላታል። የአውሮፓ ህብረት አምባሳደሮች ለዩክሬን ቃል ተገብቶ የነበረውን የ90 ቢሊዮን ዩሮ ወይም ደግሞ የ106 ቢሊዮን ዶላር ብድር ዛሬ ረቡዕ አጽድቀዋል። ይህ ስምምነትም ሊሳካ የቻለው ሃንጋሪ ጥለው የነበረውን የተቃውሞ ድምጽ በማንሳቷ ነው። ይህ ብድር ለ2026 እና 2027 ዓ.ም የዩክሬንን የፋይናንስ ፍላጎት ለመሸፈን የታለመ ነውም ተብሏል። በየዓመቱ 53 ቢሊዮን ዩሮ ለዩክሬን የሚለቀቅላት ሲሆን ከነዚህ ውስጥም 33 ቢሊዮኑ ለወታደራዊ ወጪ፣ ቀሪው 20 ቢሊዮኑ ደግሞ ለመንግስት መደበኛ በጀት ይውላል። ለዩክሬን ገንዘቡ እንዳይሰጥ ተቃውሞ የነበሩት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በቅርብ በተደረገ ምርጫ መሸነፋቸውና አሸናፊው ፒተር ማጋየር ለዩክሬን የሚሰጠውን ፈንድ እንደማይቃወሙ መግለጻቸው ለስምምነቱ መሳካት ትልቅ ሚና ተጫውቷል። ዩክሬን ይህንን ገንዘብ ከራሷ ካዝና እንደማትከፍለው ነው የተሰማው። ይልቁንም ብድሩ የሚመለሰው ጦርነቱ ሲያበቃ ሩሲያ ከምትከፍለው የካሳ ክፍያ ወይም ደግሞ በአውሮፓ ህብረት ውስጥ ከታገደው የ247 ቢሊዮን ዶላር የሩሲያ ሀብት ላይ በሚገኝ ገቢ ይሸፈናል ሲል ሲጂቲኤን ዘግቧል። በሌላ በኩል የእንግሊዝ ፓርላማ በታሪኩ ታይቶ የማይታወቅ ጥብቅ የትንባሆ ህግ አጽድቋል። ህጉ እንደ አውሮፓውያን አቆጣጠር ከ2008 በኋላ የተወለደ ማንኛውም የሀገሪቱ ዜጋ በህይወት ዘመኑ ሲጋራ እንዳይገዛ ይከላከላል። ዓላማውም ከትንባሆ ነፃ የሆነ ትውልድ ለመፍጠር እንደሆነም ተገልጿል። ይህም በዓለም ዙሪያ ለሚገኙ የጤና ተሟጋቾች ትልቅ ድል ተደርጎ ተወስዷል። የዛሬዎቹ ዜናዎች እነዚህን ይመስሉ ነበር። በሆርሙዝ ወሽመጥ ውስጥ ያለውን ውጥረትና ሌሎችን ዓለም አቀፍ ክስተቶች በቅርብ ጊዜ የተከታተልን ወደ እናንተ የምናደርስ ይሆናል። ሰላም ያቆየን።